ፕሬዚደንት ክቡር ታዬ አጽቀሥላሴ ወደዚህ የመጡ ስለሆነ በክብር እንድትቀበሉልን እንጠይቃለን። ከልብ አድርገን እናመሰግናለን። ፒፕል የግሩፕ ለዘመን የተሻገረ አገልግሎት ለመዘከርና በጉዟችን አብረው የነበሩ አጋሮቻችን ለማመስገን ዛሬ ተሰብስበናል። እንኳን ደህና መጣችሁ። የክቡር የፌዴራል ፕሬዚደንት ታዬ አጽቀሥላሴ፣ ክብርት ኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የጤና ሚኒስቴር ዶክተር መቅደስ ዳባ፣ የፌዴራል የውጭ ጉዳይ ሚኒስቴር የኢትዮጵያ ዲያስፖራ አገልግሎት ዳይሬክተር ጀነራል አምባሳደር ፍጹም አረጋ፣ ፒፕል ቱ ፒፕል ቦርድ ሰብሳቢ ዶክተር አንተነህ ሀብቴ፣ በዚህ የተገኛችሁ ያለፉት ዘመናት ዓመታት ወዳጆቻችን፣ አጋሮቻችን፣ ክቡራን እንግዶች እንኳን ደህና መጣችሁ። እንኳን ለዛሬው ምስጋና ቀን አደረሰን። ይፋዊ የመርሃ ግብራችንን መክፈቻ ለማድረግ የምስራች ሀገራችንን ሀገራዊ መዝሙር ከያለንበት ብድግ ብለን ዘምረን እንጀምራለን። በኢትዮጵያ አቆጣጠር በ1991 ጉዟችን የሚጀምረው ስለ HIV አስፈሪነትና ስላስከተለው ስቃይ የሚያወሳ መድረክ ላይ ነው። በዚያ የጥር ወር መግቢያ ላይ ዓለም አቀፉ የኤችአይቪ ተግዳሮቶች ጉባኤ ላይ ልብን የሚሰብር አንድነት ይፋ ሆነ። ዓለም በቁጥር ሲሰላ ኢትዮጵያ ያላት የሕዝብ ብዛት ከዓለም 1% ብቻ የነበረ ቢሆንም የተሸከመችው የኤችአይቪ የህመም ሸክም ግን የዓለማችን 9% አስተዋጽኦ ያደርግ ነበር። በወቅቱ ይህ ታላቅ የቁስል ስፋት በዶክተር እናውጋው ባህሪ ልብ ውስጥ አዲስ የመነቃቃት እሳትን ጫነ። አዎ ያ እውነት በድንገት የተከሰተ አልነበረም። በኤችአይቪ ወረርሽኝ ባህል አዲስ ተስፋ የመውለድ ግዴታም ጭምር እንጂ። በዛች የጭንቀት ቅጽበት ነበረ ሰዎች ለሰዎች ፒቱፒ የሚለው ታላቅ ራዕይ በዶክተሩ አይን ውስጥ ለመጀመሪያ ጊዜ የተጠነሰሰው። ድቅድቅ ጨለማ ለመጋፈጥ የሰዎችን ፍቅር እንደ አጋዥ ተጠቅሞ የሩቅ ክፍለ ዘመን ጉዞውን ሀብሎ ጀመረ። ያን ጊዜ ኤችአይቪ ተራ የቁጥር ቋንቋ ነበረ። እያንዳንዱ የቁጥር ስም ትንፋሽና መልክ ነበረው። በየቀኑ ከ15 እስከ 60 የሚደርሱ ወገኖቻችን በኤችአይቪ ምክንያት ያላንዳች አጋዥ በሞት ሲሰናበቱና አልጋ ላይ ሲውሉ አምራች ወጣት ኃይላችን እንደ ቅጠል ይረግፍ ነበር። ታሪካችን ይቀጥላል። ለመሆኑ ባለፉት ለሩብ ክፍለ ዘመንን የተሻገሩ ዓመታት ፒፕል ቱ ፒፕል ምን ሲሰራ ምን ሲያደርግ ቆየ የሚለው አጭር ዘጋቢ ፊልም ተመልክተን እንመለሳለን።